የስኳር በሽታ አይናችን ላይ ምን ሊያስከትል ይችላል? የስኳር ታማሚ ከሆናችሁ ይህንን ቪዲዮ በደንብ አዳምጡ። የመጀመሪያና አስከፊ የምንለው በህክምናው ዲያቤቲክ ሬቲኖፓቲ የምንለው ነው። ይህም የሚሆነው በደማችን ስኳር መጠን ሲበዛ አይናችን ውስጥ የሚገኙትን ትናንሽ ደም ስሮች በመጉዳት ውስጥ ላይ ደም የመፍሰስ፣ ውሃ የመቋጠር እንዲሁም አልፎ ሲበዛ ብርሃን መላቀቅና እይታን ማሳጣት ደረጃ ይደርሳል። ይህ አስከፊ ነው ያልኩበት ምክንያት በመጀመሪያ ላይ ብዙ ምልክቶችን ስለማያሳይ አንድ ሰው ቅድመ ምርመራን ካላደረገ ሁኔታውን ላያውቅ ይችላል። ሁለተኛው ደግሞ ስኳር ታማሚ መሆን በራሱ ለአይን ሞራ ግርዶሽ እንዲሁም ለአይን ግፊት ወይም ግላኮማ ለምንለው ተጋላጭ ያደርገናል። ስለዚህ የእነዚህን ሁኔታ ቅድመ ምርመራ ማድረግ አስፈላጊ ነው። ሶስተኛው ደግሞ ስኳር ታማሚዎች ብዙ ጊዜ ለአይን ድርቀት ተጋላጭ ናቸው። ይህም የሚሆንበት ምክንያት አንድ ስኳር ታማሚ የሚያመርተው የእንባ መጠን አነስተኛ ስለሚሆን ነው። ሌላኛው ደግሞ ስኳር ታካሚዎች ለነርቭ ጉዳት ተጋላጭ መሆናቸውን ብዙ ሰው ያውቃል። ይህ ደግሞ አይናችን ላይ የአይን ቆብ መድከብ፣ የአይን መንሸዋረር እንዲሁም አንድ ነገር ሁለት ሆኖ እንዲታየን ብዥ ማለትን ሊያስከትል ይችላል። ጥሩ ነገሩ ስኳር ታካሚ ይህንን ካወቀ ቀድሞ ክትትል በማድረግ ስኳር መጠኑን በመከታተል እንዲሁም አብሮ ተጓዳኞች በሽታዎች ለምሳሌ የደም ግፊት፣ ኮሌስትሮል ካለ እሱን በመቆጣጠር እነዚህ ነገሮች መከላከል ይቻላል። እንዲሁም አንድ የስኳር ታካሚ የአይን ምርመራ ማድረግ ይኖርበታል። ይህንን የአይን ምርመራ ስኬጁሉን ወይም መች መደረግ አለበት የሚለውን በፊት ቪዲዮ ላይ ሰርቻለሁ፣ እሱን ይመልከቱ። አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቻው።